ይመጣል ብለሽ ስላልጠበቅሽ ነው የደነገጥሽው? በምን ምክንያት ትመጣለህ ብዬ ላስብ። በቃ እግዚአብሔር በአጋጣሚ ያገናኘን፣ ከዛ ተለያየ። ይገርማል። ያ ሁሉ ነገር የሆነው እንዲህ በቀላሉ ልንለያይ ነበር ማለት ነው። አይገርምም? እኔም አልገባኝም ነበር። ልክ እንዳሉን ያወኩት ሰዎችን እንዳሳዘንኩ ሲገባኝ በቃ እኔ ራሴ የምለው እንደ ልብ የምለው ሰው እግዚአብሔር ይሰጠኛል። አንተ የሌላ ሰው ነህ። የሚገርመኝ ግን አንተ ሳታስተውለው ሀና ብዙ ነገር አስተምረሃለች። ገንዘብ፣ ደስታ፣ ዓለም። ይገርማል። በሄድኩበት ሁሉ አስተማሪዎቼ በዙ። ራኬብ አንቺ በጣም ጥሩ ሰው ነሽ። ለደረግሽልኝ ነገር በሙሉ እጅግ በጣም አመሰግናለሁ። ሐሳብሽን ጠልቼው አይደለም፣ ያረግሽልኝ ነገር ንቄ አይደለም። ግን በቃ ይሄን ገንዘብ ልመለስልሽ ነው የመጣሁት። ድጋሚ እንዳታሳዝነኝ። በሌላ እንዳታስቢው ራኬብ። እንዲህ ያለ ገንዘብ የማያስፈልገኝ ሰው ሆኜ አይደለም። አጉል ደግ እየተጫወትኩኝም ደግሞ አይደለም። ግን ከኔ ይልቅ ይሄ ገንዘብ የሚያስፈልጋቸው በርካታ ሰዎች አሉ። በሞትና በሕይወት መካከል ያሉ ትንንሽ እቅዶች ያሏቸው ግን ማድረግ ያልቻሉ ቤተሰቦቻቸውን ማስተዳደር ያቃታቸው በርካታ ሰዎች አሉ። እሺ በይ እና ለነሱ አድርጊው። ብዙ ሰው እኮ መስጠት ይፈልጋል። ግን መስጠት መሰጠት ካልቻልክ አይሆንም። ላልካቸው ሰዎች አንተ ራስህ ወስደህ ስጣቸው። መስጠት የሚያምረው ባንተ ነው። የትሆን እውነታ የትሆን መንገዱ ተሰጠነው ነው ወይስ ለወደዱ? የትሆን እውነታው የትሆን መንገዱ ለተሰጠነው ነው ወይስ ለወደዱ? ስህተት እንኳን ሳይኖር ሳንሆን በዳይ ከላይ ከታቸረው የኛለው ጉዳይ ያኛው ድካሚ ሲል ይህኛው ያሳቤን መልሱን ያገኘዋል ቃል ነው እንደ ልቤ። ረጅሙን መንገድ ዋጋ ብንከፍልበት ድንገት በሚያልፈው